በደራሲ ውድነህ ክፍሌ በአዘጋጆቹ ተስፋዬ ገብረሃና እና ሰለሞን ሙላት የቀረበው ባቢሎን በሳሎን ቲያትር በሁለት ባልና ሚስት መካከል በተፈጠረ አለመግባባት ሳሎናቸው መሃል የሚለያያቸው ግንብ ገንብተው የሚኖሩ እልህ አንቋቸው በእልህ ምክንያት ኑሯቸውን ከፍለው የሚያሳዩን በሳቅ እያዋዙ የሚያሳዩን ይህ ድንቅ ቲያትር ባቢሎን በሳሎን ቲያትር ነው። ዘመናዊ ቲያትር በኢትዮጵያ 101ኛ ዓመቱን ማስቆጠሩን በቅርቡ ያከበረን ቢሆንም ምሁራን የቲያትር ክዋኔ ከሰው ልጆች መፈጠር ጋር አብሮ የጀመረ መሆኑን ይነግሩናል። እናም ሀገራችን ኢትዮጵያ የሰው ልጅ መገኛ በመሆኗ ቲያትር የተጀመረው እዚሁ ኢትዮጵያ ውስጥ ነው ማለት ነው። ባቢሎን በሳሎን ለ22 ዓመታት በመድረክ ላይ በመታየቱ በኢትዮጵያ ብቸኛው ቲያትር ነው ብንልም እንደ ረድኤት አጽኚ ነች። አይደለም በኢትዮጵያ በአፍሪካ ረጅም ጊዜ የታየ ቲያትር እንደሆነ ታስረዳናለች። አብዛኛው የአፍሪካ አህጉር የራሳቸው ዘመናዊ ቲያትር መስራት የጀመሩት ከቅኝ ግዛት ነፃ ከወጡ በኋላ በመሆኑ 50 ዓመት ያልዘለለ ነው። በዚህ የተነሳ 50 ዓመት የዘመናዊ ቲያትር ታሪክ ጅማሬያቸው 22 ዓመት የሞላው ቲያትር እንደሌላቸው በማስረጃ ትነግረናለች። ስለዚህ የኛው የባቢሎን በሳሎን ቲያትር ለ22 ዓመታት በመታየቱ ሪከርድ ሰብሯል ማለት ነው። እንኳን ደስ ያላችሁ ለባቢሎን በሳሎን። ባቢሎን በሳሎን እጅግ በጣም ገራሚ ነገሩ በኦሮምኛ ተተርጉሞ በኦሮሚያ ባህል ማዕከል እጅግ በተወደደ መልኩ እየታየ ይገኛል። ባቢሎን በሳሎን ለ22 ዓመታት ቆይቷል። በአፍሪካ ሪከርድን ሰብሯል። ይሄ ቲያትር ይቁም ብላችሁ ታስባላችሁ? አይቆምም ብለን እናምናለን። እንደ ብሔራዊ ቲያትር ለኢትዮጵያ ብሔራዊ ቲያትር አይቆምም። የተወደዳችሁ ክቡራንና ክቡራት ይህ ተወዳጅ ቲያትር ይጀምራል። መልካም ቲያትር፣ መልካም ፕሮግራም። እናመሰግናለን። እናታችን ምን ሆነ ሲንዳው ገና ነበር የሚዘብር አንድ ቀን ሰዓት እህት ነበረ ባቢሎን በሳሎን በባለትዳሮች መካከል ንፋስ ገብቷል። ባለትዳሮቹ ውብሸትና ትዝታ ነው የሚባሉት በአለማየሁ ታደሰና በሉሊ አሻጋሪ ተወክለዋል። በመካከላቸው ያለው የጠብ ግድግዳ ለማፍረስ ያልቻሉት ባልና ሚስት ውብሸትና ትዝታ አንዳቸው ሌላኛቸውን ለማስቀናት የማይፈነቅሉት የነገር ቋጥኝ የለም።
ይሰማል እባክሽ ስልኩ እንዳለናሴ ይጣቃል የገጸ ባህሪያቱ የትዳር ቋንቋቸው ሲደበላለቅ የተመልካቾችን ግን ህብር ሰርቶ በአንድ ሳምባ ይተነፍሳል። የመድረኩ መጋረጃ ሲከፈት የምንመለከተው ቤት በጣም ምክንያት የተከፈለ ሳሎን ነው። የተውኔቱ ታሪክ ስስ ነው፣ ግን በሁሉም ተመልካቾች የዕለት ተዕለት አጋጣሚ ውስጥ ያለ ይመስላል። የዓለማየሁ ታደሰና የሉሊ አሻጋሪ ውብሸትና ትዝታ ማለትም ነው የገጸ ባህሪያቱ ስያሜ። ትዳር ያሳዝናል፣ ግን የሚለቀስለት አይነት አይደለም፣ የሚሳቅበት እንጂ። በራስ ቁስል እንደ መሳቅ ነው። ሁለቱም ሰራተኞችና የግድግዳ ጥቅሳቸው ተካፍለዋል። ተመልካቾች ግን አንዱን አምርሮ አይደግፍም፣ ወይንም ደግሞ ሌላኛውን አይጠላም። ለምን ተጣሉ ብሎም አይሞግትም። እንዲሁ በውብሸትና ትዝታ ትዳር እንደ ሳቀ 22 ዓመት እንደ ዘበት ነጎዱ። የቲያትሩ ደራሲ ውድነህ ክፍሌ ከቢቢሲ ጋር በነበረው ቆይታ ከሌሎች ተውኔቶች ሁሉ በተለየ መልኩ በተመልካቾች ብዛት ቀዳሚው ነው። ይህ ተውኔት ሁሌም እንደ አዲስ ቲያትር ተመልካቾች በግፊያ የሚያዩት ቲያትር መሆኑ ለራሱም ይገርመዋል። መስከረም 29 2015 ዓመተ ምህረት የእይታ ዘመኑን ጨርሶ ከመድረክ ወርዷል። መውረድንም አስመልክቶ ደራሲው ወርዷል ተብሏል፣ የወደፊቱን አናውቅም ሲል መልሷል። ጸሐፊ ተውኔት ውድነህ ለዚህ መልሱ እውነት አለው። ባቢሎን በሳሎን በተለያየ ጊዜ ከመድረክ ቢወርድም ዳግም ወደ እይታ ተመልሷል። በዚህ ጊዜ ሁሉ ከተመልካቾች ጋር አፍላግ ፍቅር ውስጥ ነው። ቅርስ የሆነው ባቢሎን በሳሎን ለመድረክ ሲበቃ የተጋቡ ወልደው ልጆቻቸውን ወደ ዩኒቨርሲቲ ልከዋል። ታዳጊ የነበሩ ወጣቶችም እያጣጣሙ ነው። ትምህርት ቤት የነበሩ ተመርቀው ስራ ይዘዋል። በ22 ዓመታት ውስጥ ከ76 ጊዜ በላይ ያዩ ተመልካቾችም አሉ። አቶ አለማየሁ ግርማ የተባሉ ተመልካችም ባቢሎን በሳሎን ለ43ኛ ጊዜ እንዳዩት ይነገራል። ብሔራዊ ቲያትር እስከ ባለቤቶቻቸው ጠርቶ ዳቦ ሲቆርሱ በማድረግ እንዳከበሩትና እንደወደዱት ይናገራሉ። ሌሎች ተውኔቶችም በተመልካቾች ጠኔ ሲያዛጉ በገቢ ማጣት መቅናቸው ሲፈስ፣ ባቢሎን በሳሎን ግን ደረቱን ነፍቶ የሚመሰክርላቸው ተመልካቾች አሉት። በየሳምንቱ ከ900 ተመልካቾች በላይ አዳራሹን ሞልተው በሳቅ ያውካሉ። ከተዋናዩ ጋር እኩል ቃል ተውኔት የሚያነቡም ተመልካቾች ይኖራሉ። ደራሲው በስም የሚጠቅሳቸው እንደ ታገል ሰይፉና ጌጡ ተመስገን ያሉ ደራሲያንና ጋዜጠኞችን ጨምሮ ደጋግመው አይተውታል። የኢትዮጵያ ታሪክ ሲነሳ ረጅም ጊዜ በመታየት ስም በቀዳሚነት የሚነሳው ባቢሎን በሳሎን፣ ይህ ባቢሎን በሳሎን በሀገር ደረጃ ቅርስ ያደርገዋል ሲል ይናገራል ደራሲው ውድነህ ክፍሌ። ቲያትሩ ከተጻፈበት እስከ ለመድረክ እስከ በቃበት ዓመት ድረስ ቢታይ በሀገሪቱ ውስጥ በርካታ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ለውጦች ተከናውነዋል። በእነዚህ ሁሉ ጊዜ በአንድ ልብ የቲያትር አፍቃሪያንን አግባብቶ እግሮቹን ሁሉ ወደ ቲያትር ቤት የመራው ባቢሎን በሳሎን ነው።
እሺ ያሽ እንግዲህ ባቢሎን የቲያትር ቅርስ ነው ብዬ ነው የማነሳው ይላል ውድነህ። የተመልካች ደራሲም እንዲሁም ተውኔት ክብረ ወሰን የያዙበት ተውኔት በምሁራን ዘንድ ከቲያትር በላይ ተቋም የሆነ እስከ መባል የደረሰው ለዚህ ይሆናል። ከ100 ዓመት የኢትዮጵያ ቲያትር ጋር ውስጥ በርካታ ጉዳዮች ቀዳሚ መሆኑ ስሙ ይነሳል። ከአዲስ አበባ ተነስቶ የተለያዩ ክፍለ ሀገሮች ከተሞችም ታይቷል። ሉላ አሻጋሪ፣ አለማየሁ ታደሰ፣ ዳንኤል ተገኝ፣ ፍቃዱ ከበደ፣ ህንጸተ ታደሰ እንዲሁም ሌሎች የኢትዮጵያ ቲያትር ታሪክ ውስጥ ረጅም ጊዜ አንድ ቲያትርን በመተወን ስማቸውን ተክለዋል። ባቢሎን በሳሎን በ22 ዓመት ውስጥ የመድረክ ቆይታው ተዋናዮቹ ተቀያይረዋል። ውድነህ ሉላ አሻጋሪ ከምትሰራው ገጸ ባህሪ ውጪ ሁሉም ገጸ ባህሪያት በመወከል የተለያዩ ተዋናያን ተጫውቷል ሲል ይናገራል። በተለይ የደለለኝ ግን ይለያል። ደለለኝ የተሰኘው ገጸ ባህሪ ሰለሞን ቦጋለ፣ ዳንኤል ተገኝ፣ ጌታሁን ሰለሞን፣ ያረጋል አጥናፍ፣ ሳምሶን ታደሰ፣ ሰለሞን ሙላትን ጨምሮ 9 ተዋናያን ተቀያይረው ሰርተውታል። በአዲስ አበባ ዩኒቨርሲቲ ጥናታቸውን እየሰሩ የሚገኙ ሰዎች ባቢሎን በሳሎን በኢትዮጵያ ቲያትር ውስጥ ረጅም ጊዜ መድረክ ላይ በመቆየት የክብረ ወሰን ባለቤት ነው ይላሉ። ከዚያ አለፍ ሲል ለመሆኑ በአፍሪካ ይህ ያህል ጊዜ መድረክ ላይ ቆየ ተውኔት ይኖር ይሆን ሲሉም ይጠይቃሉ። በእርግጥ ይህ ጥያቄያቸው ገና በጥናት ላይ ያለ በመሆኑ እርግጡን መናገር ያስቸግራል። ባቢሎን በሳሎን በኦሮምኛ ተተርጉሞም ተመድርኳል። በአዲስ አበባ እና በጅማ ዩኒቨርሲቲም የቲያትር ጥበባት ተማሪዎች ተጫውተውታል። ውድነህም አዳዲስ ተዋናያን በአዲስ ጉልበት ከዘመን ዘመን እየተቀባበሉ ቢሰሩት ደስተኛ መሆኑን ይናገራል። ይሰራልም። ስክሪፕቱ ላይም አዳዲስ መነካካት የምፈልገው ነገር አለኝ። አንዳንድ ገጸ ባህሪያት ላይ ያኔ በልጅነት የተጻፈ በመሆኑ ያየኋቸው ክፍተቶች አሉ። ይህ ገጸ ባህሪ እንዲህ ቢሆንስ የሚል ሀሳብ አለኝ። ስለዚህ ደጋግሜ ማየት እፈልጋለሁ ይላል። የባቢሎን በሳሎን የመውደድ ሚስጥሮች። ውድነህ ክፍሌ እኔ ከባቢሎን በሳሎን በኋላ 9 ቲያትሮችን ለመድረክ አብቅቻለሁ ይላል። ስለ እነዚህ ስራዎቹ ሲናገር በሀሳብ በርዕስ ጉዳይም ከባቢሎን በሳሎን በጣም እየተሻሉ መሆናቸውን ይገልጻል። እነዚህ ቲያትሮች ግን ረዘም ከተባለ 3 ዓመት የመድረክ ቆይታ ብቻ ነው ይኖራቸው። ባቢሎን በሳሎን እለት በእለት እያማረበት ወዳጆቹን እያበዛ እድሜውን ሲቀጥል የነሱ ጣፈንታ ለአዲስ መጤ ተውኔቶች መድረካቸውን መልቀቅ ሆነ። ይህንን ደፍሮ ለመናገር ጥናት ይጠይቃል፣ ግን ደራሲውን እንዲገምት እድል ይሰጣል። ኮሜዲ መሆኑ አንዱ ምክንያት ሊሆን እንደሚችልም ይጠረጥራል። ታዲያ ሳቅን ስስቅ ያደረገው በሀሳቦች ላይ ሳይሆን በገጸ ባህሪያቱ ላይ መሆኑን ዘመን እንዲሻገር አድርጎታል። ባልና ሚስቱ በመካከላቸው የገባው ንፋስ ሳሎናቸው እስከ መካፈል አድርሷቸዋል። በእርግጥ አልወለዱም። የሚያገናኛቸው ቀጭን ገመድ ፍቅር ነው። ዝግጅቱና ትወናውም ለወደደ ሰበብ ሊሆን እንደሚችልም ሌላኛው ግምት ነው። ድንገት የፈጠራዎች የመወደዱት ምክንያት ሊሆን እንደሚችልም ጠቅሰዋል። እዛው ለመሆኑ ፍላጎት ምንድን ነው? Well,
ባቢሎን በሳሎን ወደ ፈለግነው የመተርጎም እድል አለን ይላል ጸሐፊ ውድነህ። የመድረክ ነፃነቱም የተደረሰው ነው። እንደ ባቢሎናውያን ቋንቋዎች የተደበላለቀባቸው ጓደኛሞች፣ ቤተሰብ፣ ህዝቦች ራሳቸው መታዘቢያ ሊያደርጉት ይችላሉ። ከዚህ በተረፈ ግን ተመልካቾች ለባቢሎን በሳሎን የተለያየ ፍቅር እንዴት ኖራቸው የሚለውን ባለሙያ ጥናት ቢሰራበት ሲል ሐሳብ ያቀርባል። ደራሲው ራሱ ምን ያህል ጊዜ ቲያትሩን አይቶታል? ባቢሎን በሳሎን የኔ ያህል ዓመት ሲቆይ በርካታ ማህበራዊ ህይወቶችን መስፈርቱን ውድነህ ይናገራል። እቁብ እንጥላለን፣ ቡና እንጠጣለን፣ ከመድረክ ጀርባ ሌላ ዓለም አለ ይላል በሳቅ ታጅቦ። ባቢሎን በሳሎን ተመልካቾች በትኩስ ፍቅር ለ22 ዓመታት ካዩት ደራሲያን ያህል ጊዜ ተመልክቶታል። የኛ ጥያቄ ነበር። ውድነህ ቲያትሩን የሚያይበት ወቅት ልክ እንደ ተዋናዩ በየለቱ በቲያትር ቤት የመገኘት ልምድ አለኝ ይላል። ከተመልካቾች መካከል ሆኖ ሂሳቸውን የመስማት ተዋናዮቹን ከመድረክ ጀርባ ሄዶ የማናገር ልምድ አለው። ቲያትር ለማየት ብቻ ሳይሆን ልክ እንደ አንድ ባለሙያ ስገኝ ደስ የሚል ስሜት ይሰማኛልም ይላል። በዚህ የተነሳ ቲያትሩን ላለፉት 22 ዓመታት የተወሰነ ጊዜም ቢሆን ደጋግሞ ለማየት ዘወትር ቲያትሩ ቤት ተገኝቷል። ታዲያ የውድነህ ልጅነት ሜክሲኮ ዲአፍሪካ አካባቢ 50 ቀበሌ ውስጥ የተከተተ ነው። ታዲያ ዲአፍሪክ አቅራቢያ 5ኛ ፖሊስ ጣቢያ ይገኛል። ውድነህ በኖሩበት ሰፈር ዘወትር ምሽት ጣልተው ለገላጋይ አስቸግረው ፖሊስ ጣቢያ የሚሄዱ የትዳር አጋሮች ነበሩ። ለውድነህ ባቢሎን በሳሎን መነሻ የሆነው እነዚህ 5ኛ ፖሊስ ጣቢያ የሚመላለሱ ባልና ሚስቶች ናቸው። እኒህ ባልና ሚስቶች በተጣሉ ቁጥር ጎራ ከፍለው የሴት ወገን የወንድ ወገን በማለት ለድጋፍ የሚሰለፉ መንደርተኞችም ነበሩ። እነዚህ መንደርተኞች በየጎራቸው ባልን ደግፈው አደረክ ሚስትን አይዞሽ እያሉ ፖሊስ ጣቢያ ሲደርሱ ነገሩን መልኩን ይቀይራል። የእነዚህ ባለትዳሮች ጠብ ፖሊስ ጣቢያ ጋር ደርሶ የህግ ሰው ሲገባበት በእርቅ ይደመደማል። ያኔ እነዚህ የጠብ ጥንስስ አስክሯቸው የነበሩ የጎራ ሚና ሊያቃቅራቸው ንቃቃትን ይፈልግ የነበረው ትዳራቸው መልሰው በእጃቸው በማስገባት በሁለት እግሩ አቁመው ተቃቅፈው የሰደባቸውን እየሰደቡ ወደ ቤት ይመለሳሉ። ለዚህ ተውኔት መነሻ የሆነው እነዚህ መለያየት የማይችሉ አብረው ለመኖር የሚቸገሩ ባልና ሚስቶች ናቸው ይላሉ ውድነህ። ጸሐፊ ተውኔት ውድነህ ክፍሌ መጀመሪያ ለመድረክ የበቃለት ሞተ ሲል የሰየመው ቲያትር ነው። በሳምሶን ወርቁ የተዘጋጀው ይህ ተውኔት አዲስ አበባ ከተማ ባህል አዳራሽም ታይቶለት ነበር። ባቢሎን በሳሎን ከመድረክ ሲወርድ ልባቸው በሀዘን የሚሰበረው ግን ተመልካቾች ብቻ አይደሉም፣ ደራሲውም ተዋናዮቹም ጭምር እንጂ። ውድነህ እንደሚለው ማን ያውቃል ጊዜ ጠብቆ ባቢሎን በሳሎን ዳግም ለይታ ይበቃ ይሆናል ይላል። እስከዛው ግን ባይ ባይ ባቢሎን በሳሎን በማለት መስከረም 29 2015 ዓ.ም አፍቃሪዎቹን ተገኝተው ነበር። ባቢሎን በሳሎን በመጨረሻው ስንብት ከመድረክ ሊወርድ ሲል የነበሩ አድናቂዎች፣ ተመልካቾች በረጅም ሰልፎችና ፀሐይ ሳይበግራቸው ሰልፉን በመሰለፍ በግፊያ እንደውም አዳራሹ ሞልቶ የተመለሰው የህዝብ ቁጥር ይሄ ነው የማይሉት ነበር። ባቢሎን በሳሎን ከመድረክ መውረዱን ተያይዞ ተዋናዮቹም ደራሲዎቹም አዝነዋል። እስከዛው ግን ባይ ባይ ባቢሎን በሳሎን በማለት መስከረም 29 ተሰናብተዋል። እኔ የምልሽ እንዴት እየሆናችሁ ነው? ወበዜ እያፈቀረሽ ምን ነው አሳፈርሽ? የወንድ መድኃኒቱ እንዲወስድ ማለት ነው የሚባለው እውነትነት አለ። ኧረ ተይ ስለሳው ጊዜ እንባን የወደው ምንቀር መሰለኝ መድኃኒዓለም። አሁን ደግሞ ጸባይሽን ለወጥ ማድረግ አለብሽ። አየሽ ሁልጊዜ ኮስተር ካልሽበት ሊርቆሽ ነው። ስለዚህ ስታገኚው ሳቅ ፈገግ እያልሽ ቀልብ ለመሳብ ይሁን የሳንቺ እየመከርሽኝ ማለት እስቃለሁ። ደግሞ ጎበዝ ጎበዜ ሲመጣ ነው እንጂ ልምምዱን ማን ያይልሻል? ሳቂያ ቅጣት ተሰኛል አሁን ደግሞ ስትል ሳቂታ ሞላለሁ። እሱን ሳዳ ይቻሉ እንደ ዘመናዊ ሴቶች ነው ሙቀት አካሄድ አነጋገር የምታካሄድ የበት ታሪክ ስትገዳለችን ፈገግ ብዬ
መገለማመጤንና መቆጣታሰሬን ጨምረው ለማመጥ ፈገግታ ማሳየት ተጀመረልኝ። የለጋየን Come on.